በእግዚአብሔር ቃል የማያፍር ሰው ብቻ ይህን ቪዲዮ በጌታ እስከመጨረሻ ያድምጠኝ። የማያፍር ነው ያልኩት። የሚያፍር ሰው ያሳልፈው። የማያፍር ሰው አንድ ነገር ያደርጋል። አዎ በገንዘብ ልትለብስ ወይም ልታጌጥ ትችላለህ። በገንዘብ የሆኑ ነገሮች ልትገዛ ትችላለህ። የዘላለም ህይወት ግን መቼም ቢሆን አታገኝም። ወንድሜ በደንብ አድርገህ ስማኝ። በእግዚአብሔር ቃል የማታፍር ከሆነ ስክሪኑን ጫን አድርገና በአንተ ጓደኞች ናቸው አይደል? መቼም አታፍን በእነሱ እንዲደርስ ሲንዲሲ እንደሚለውን እስከመጨረሻ አትፋልኝ 25 ጊዜ ኮፒ ሊንክ አድርግልኝ። ከወንድም ጋር 50 ይሆናል። አለቀ። ከእህቶች ጋር 100 ይሆናል። በደንብ አድርገህ ስማኝ። ጆሮህን አዘን ብለህ ወደ እኔ ሳይሆን ወደ ቃሉ በደንብ ስሙኝ። በጌታ መጨረሻ ላይ እግዚአብሔር ከኔ ጋር ነው ብላችሁ ጻፉ። ሌላ ምንም ነገር አይደለም ጽፉት። በመዝሙረ ዳዊት መጽሐፍ ምዕራፍ 56 ቁጥር 3 ላይ ያለውን ቃል በጌታ በኢየሱስ ስም ላንብብላችሁ። እንዲህ ይላል፣ ፍርሃት በሚይዘኝም ጊዜ እምነቴ በአንተ ላይም አደርጋለሁ፣ ቃሉንም በማመሰግነውም አምላክ በእግዚአብሔር ታምኛለሁ፣ አልፈራም። ስጋ ለባሽ ምን ሊያደርገኝ ይችላል? ምንም አያደርገህም። ምንም አይደርግሽም የኔ እህት። በደም ስሙኝ። ፍርሃት በሚይዘኝም ጊዜ እንደገና ላንብበው፣ እምነቴ በአንተ ላይ አደርጋለሁ፣ ቃሉንም በማመሰግነውም አምላክ በእግዚአብሔር ታምኛለሁ፣ አልፈራም። ስጋ ለባሽ ምን ሊያደርገኝ ይችላል? ምንም አይደርግሽም። ቁጥር 5 ቀኑን ሙሉ ቃሌን ያጣምሙታል፣ ዘወትርም ሊጎዱኝም ያሴራሉ፣ ይዶልታሉ፣ ያደባሉ፣ እርምጃዬንም ይከታተላሉ፣ ነፍሴን ለማጥፋትም ይሻሉ። እግዚአብሔር ሆይ ከቶ እንዳይመለሱ ሕዝቦች በቁጣህም ጣላቸው። ለካ ያንቺ ጠላት ያንተ ጠላት እግዚአብሔር ሊያጠፋ ሲፈልግ ወርዶ መደባደብ አይጠበቅበትም። አንተዬ ቁጣው በቂ ነው። እግዚአብሔር ሲቆጣ ምድር ግራ ይጋባል፣ ንውጥውጥ ይላል። ስለዚህ ወንድሜ በራስ እንዳትመካ። መጽሐፍ እንደሚለው የሚመካ ቢኖር በእግዚአብሔር ይመካ ተባለ። አሁን ምንም ነገር አይደለም የምታደርገው፣ እግዚአብሔር ከኔ ጋር ነው በለክ ትጽፋለህ። በዚህ እግዚአብሔር ከኔ ጋር ነው ስትል ልብ ውስጥ ነው ያለው አይደለም? አሁን በዚህ የምትሸማቀቅበት ወይም ፍርሃት ባንተ ውስጥ ቦታ ሊኖረው አይገባም። እግዚአብሔር ከኔ ጋር ነው እግዚአብሔር